ታርገልሽ አላቅም መቼ እንደሚሆን ምናምን ግን እግዚአብሔር ሆይ ይሄን ነገር ታረጋግልኛለህ ዋንዴ ተጀመረ ሄዶ ጀልባውን አስቆመና ሮጦ ሄዶ ቀጥሎ ምንድነው አላችሁ? ሮጦ ሄዶ ነው ያልኳችሁ። በምን ላይ ነው ሮጦ? ውሃ ላይ። ሰላም ቤተሰብ እንዴት አላችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ ላይ በጣም ልትወዱት የምትችሏቸውን ቆንጆ ቪዲዮዎች ሰብሰብ አድርገን መተናል። ሁሌ እንደምለው ቁም ነገርና መልካም ነገሮችን ለማዳመጥ ወደዚህ ቻናል ከመጣችሁ ቻናሉን ሰብስክራይብ በማድረግ አሁኑን ቤተሰብ ይሁኑ። እንግዲህ የእናታችን የእመቤታችን የቅድስት ድንግል ማርያም ጾመ ፍልሰታ ገብታለች። እንግዲህ የእናታችን ያደግንበት በጣም ብዙ ታሪኮችን ያሳለፍንበት በጣም ብዙ በረከቶችን የምናብስበት ትልቁ ታላቁ በረከት የምናገኝበት የቅድስት ድንግል ማርያም እርገቷን ምሳሌ የምናደርግበት ጾመ ፍልሰታ ገብታልናለች። ላይ እነዚህን ያማከሉና በጣም ብዙ ትምህርቶችን ልትማሩባቸው የምትችሏቸውን ቪዲዮዎች ሰብሰብ አድርገን በተናል። ከኛ ጋር ቁም ነገርና መልካም ነገሮችን እየጨበጣችሁ እስከ ቪዲዮ መጨረሻው ድረስ አብራችሁ እንድትቆዩ ተስፋ እናደርጋለን። ወደ ቪዲዮ ጾመ ፍልሰታ እስከ 9 አባታችን ርዕሰ ሊቃውንት አባ ገብረ ኪዳን አንድ ትልቅ መልእክት አስተላልፈውልናል። እንዴት ነው ፍልሰታን ጾም እንዳለብን የሚሉትን መልእክቶች አስተላልፈውልናል። እንመልከታቸው። ሰዓት ይጾማል። ጾመ ሐዋርያትም እስከ 9 ሰዓት ይጾማል ማለት ነው። ይሄንን ከአቅም በላይ የበለጠ የሆነ ደዌ የሌለበት ሰው በዚህ ሰዓት መብላት አይችልም። ቢታመምም አራስ ቢሆንም እንኳን ምን አይነት ሰው ነው ይሄን ጾም መሻር የሚችለው? ምግብ መውሰድ አቁሞ ውሃ በጥጥ የሚወስድ ሰው ነው። ውሃ በጥጥ የሚወስድ ሰው በጣም የደከመ ሰው ካልሆነ በስተቀር ሁሉ መጾም አለበት ማለት ነው። ያም እንኳን ቢሆን ማለት ነው ከዳነ በኋላ በንስሐ አባቱ አማካኝነት ቀኖና ይሰጠዋል ማለት ነው። እንግዲህ በጣም ትልቅ መልእክት ነው። እንግዲህ ይሄ ጾም ትልቅ በረከት የምናብስበት ትልቅ በረከት የምናገኝበት ነው። ደግሞ በጣም የሚገርመው ነገር ካሉት አጽዋማት መካከል በጣም ትንሽ ይሆናል። ላይክ እንዴት ነው ያው አጠቃላይ ጾሙ ሲሰላ 15 ቀን ነው ጾሙ። 16ኛው ቀን ያው ፍስግ ስለሆነ የእናታችን ቅድስት ኪዳነ ምሕረት እርገቷን የምናከብርበት ቀን ስለሆነ ማለት ነው። ስለዚህ በጣም ብዙ በረከትን የምናፍስበት ነው እና በቻልነው አቅም የእውነት እንደምንም አሟጠን ላይክ የዓመቱ መጨረሻ ትልቅ ጾም ነው። ከዛ ባሻገር ደግሞ ከአሉት ከአዋጅ ጾሞች መካከል የመጨረሻው ነው። ምንም ብለን ጊዜያችንን አሟጠን የእውነት ቅዳሴውን ተሳትፈን ከእናታችን ቅድስት ድንግል ማርያም በረከቱን እንሳተፍ ባይ ነኝ። የምር ማርያምን ቢሆንልኝ እነዚህ ትዝ አላችሁ ኢቢኤስ ላይ ቀርበው ነበርና ሁለቱ ተጣልተው ነበረ እና ላላ ነው ስሟ ታውቋታላችሁና ሁላችሁም ሶሻል ሚዲያ ላይ በደንብ የምታውቋት ናትና የራሷን ትልቅ አቺቭመንት ምን ማድረግ እንዳለባትና የራሷን አቺቭመንት አስቀምጣለች። አቺቭመንቷን እንመልከት። እርግጠኝነት ከእናንተ ከምታስቡት አቺቭመንት ወይም ደግሞ የእሷ ግብ ብላ የምታስቀምጠው ብዙ ግቦች አሏት፣ ግን ከሁሉ አብልጣ ነው የተናገራችሁ። እንስማት። በቃ በጣም ከመመኛቸው ነገሮች እና የመጨረሻ ትልቅ አቺቭመንት ነው ብዬ ከማስባቸው አንደኛው ነገር ነው የምነግርህ። ስጋ ወደብ መቀበል እና ታርገልሽ አላቅም መቼ እንደሚሆን ምናምን ግን እግዚአብሔር ሆይ ይሄን ነገር ታረጋግልኛለህ ዋንዴ አክቹሊ ከስራችን ጋር ምናምን ብዙ የሚጻረር ነገር አለው ምናምን። አሁን ለምሳሌ ሙዚቃ ብዙ ጊዜ በተለያዩ ሃይማኖቶች ምናምን በብዙዎቹ በእኛም ዘንድም አይፈቀድም ምናምን ግን ንስሐ ስለሆነ እሳቸውን ጠይቃቸውና አሪፍ ውሳኔ ያደርጋል። ንስሐ አባት ማማከር አሪፍ እንደዛ ይሻላል። አሁን ዝም ብዬ ከማወራው ትንሽ ግራ ስለሚገባኝ ነው ይሄ ነገር የምሬ ነው። እኔም እንደዛ በጣም የሚያከራክር ነገር ነው እና ምንም ይሄ ያከራክር አይደለም። ደግሞ እግዚአብሔር ይጠብቀን ብቻ ነው። ብቻ ለዛኛው ለንስሐና ለስጋው ደግሞ ያብቃን። አሜን። እንደ ኪዳነ ምሕረትን የምሬ ነው በጣም ነው የምመኘው። እናቴ ትሙት አሁን ላይሆን ይችላል ያውቃችሁ የምር ቀላል ኮንሰፕት ነው ለመናገር የሚያከራክር ሐሳብ አይኖረውም። ምክንያቱም ስትሪክትሊ ዘፈን ኃጢአት ነው። በመጽሐፍ ቅዱስም እቺን ዓለም አትምሰሉ ብሏል። እግዚአብሔርን ልናከብርበት ዘፈን ቀጥታ ከእግዚአብሔር ጋር የሚጻረር ነገር ነው። ምክንያቱም ዘፈን የምናቀርበው ለስጋ ፍላጎት
ፍላጎታችን ኦር ደግሞ ለሆነ ሰው የሚወደስበት ኦር ደግሞ የሆነ ነገር የሚገልጽበት ነው እንጂ ላይ ከፈጣሪ ጋር ከእግዚአብሔር ጋር የሚገናኝ ኮንሰፕት የለውም። ስለዚህ እንዳጠቃላይ ቤተክርስቲያናችን ትከለክላለች፣ ዘፋኝ መስፈንን ዘፋኝነትን ትከለክላለች። ግን አሪፍ ውሳኔ ወስኗል። ንስሐ አባት ማማከር አሪፍ ውሳኔ ነው። ንስሐ አባት ማማከር ከተባለ ግን ዘፈን ኃጢአት መሆኑ ይቀራል አይነት ነገር አይደለም። ግን ንስሐ አባት ጋር መነጋገር ትልቅ ኮንሰፕት ነው፣ ትልቅ ውሳኔ ነው፣ አሪፍ ውሳኔ ነው እያምናለሁ። ዋሻ ላይ ይጸልዩ የነበሩ አንድ ባህታዊ አሉ። በዋሻ ውስጥ ሆኖ ሲጸልይ አንድ አባት ይመጣሉ። እኛ አባት በጀልባ ተሳፍረው እስቲ እዚህ ደሴት ላይ ትንሽ አረፍ ልበል ብለው አረፍ ሊሉ ሲገቡ ድምጽ ሰሙ። ተከትለው ሲያዩ ሰውነቱ በፀጉር የተሸፈነ ሰው ይጸልያል እያልጎመጎመ ቀረብ ሲሉ በጣም ያስፈራ ሰው። ጸሎቱን ግን ሲሰሙ ደነገጡ። የሚጸልየው ምን ብሎ ነው? ጌታ ሆይ አትማረኝ እናት በላይ። ብሕትውናው ይገርማል፣ ምናኔው ይገርማል፣ ጸሎቱን ያስደነግጣል። ከዛ ቀረብ ባሉትና ተሳለመ መስቀል። የምትጸልየው ጸሎት በጣም ይከብዳል። ምን ነው አለ። አትማረኝ የሚል ጸሎት ከየት ነው ያመጣኸው? አይ አንድ መነኩሴ መተውን ያስተማሩኛል። አይ ሰይጣን የተጫወተባት ሰይጣን መነኩሴ ነኝ ብሎ መጥቶ የውሸት ነገር አስተምሯል። እና ምን ብዬ ልጸልይ አለ። አባታችን ይበላል አላውቅም አለ። ቅድስና እንጂ እውቀት የለውም አላውቅም አለ። አይገረማቸው ቁጭ አድርገው እኔ እናንተ የምናውቀውን አቡነ ዘበሰማያት ቁጭ አድርገው አስተማሩት። ከዛ ሲችለው በልበቃ እኔ ሌል ነው ብለው ተሰናብተውት በጀልባ ተሳፍረው ሄዱ። አሁን አዲስ ጸሎት ተምሯል። ሊጸልይ ወደ ዋሻው ተመልሶ ጀመረ ጸሎቱን። አባታችን በሰማያት የምትኖር ስም ይቀደስ ብሎ ጠፋበት። አይ እኚህ ሰውዬ ሳይርቁኝ በፊት ልድረስባቸውና ይንገሩኝ ብሎ ሮጦ ሄዶ ጀልባውን አስቆመና ስም ይቀደስ ብሎ ቀጥሎ ምንድን ነው አላቸው። ሮጦ ሄዶ ነው ያልኳቸው። በምን ላይ ነው ሮጦ? ውሃ ላይ ሲያዩት ውሃ ላይ እየሄደ ነው። እሳቸው ምን ላይ ነው ያሉት? መርከብ ላይ። እና ስም ይቀደስ ብሎ ምንድነው ሲላቸው በሌኔ ወንድም እንደ ድሮ አትማረኝ ብለህ ቀጥላሉ። እግዚአብሔር ጸሎቱን ሰምቶታል አልሰማው? ለምንድን ነው የሰማው መሰላችሁ? እግዚአብሔር የሰማው ያለው ሳይሆን ለማለት የፈለገው በትክክል የሆነ እኔ በጣም ነው የሚገርመኝ አንዳንድ ጊዜና ሀገራችን ላይ አንድ ትልቅ አባባል አለ። አይ ነው ከዚህ ጋር ይገናኝ አላውቅም፣ ግን የትንፍጪው ዱቄትን አምጪው የሚባል ኮንሰፕት አለና እኛ የፈለገ ነገር ብንጸልይ እንደው አገላለጽም ቢከብደን ላይክ እንደ ፕሬዘንቴሽን አይደለም ፈጣሪ ጋር ጸሎት የሚቀበለንና የፈለግነውን ነገር ብንጸልይ እንችላለን፣ የፈለግነውን ነገር ልናለቅስ እንችላለን፣ የፈለግነውን ነገር ልንጠይቅ እንችላለን። እግዚአብሔር ግን እንዴት አቃንቶ እንደሚሰማው ተመልከቱ። ላይክ እንዴት ነው እኛ የፈለግነው ነገር ብንጸልይ እሱ ምን ለማለት እንደፈለግን ብቻ አይደለም። በጣም የሚገርመኝ ነገር ደግሞ እንዴት ነው እኛ ለማለት የፈለግነውን ነገርና የሚጠቅመንን ነገር ነው አንድ ላይ አጅቦ የሚሰጠንና እንደዛ ነው። በጣም ትልቅ ትምህርት ነው ያለው። ተነኩሳት ይሄ ነገር ግን ልክ ነው ማለት እንዳያችሁት ያው በሰሜኑ ክልል በአማራ ክልል ያለ ባህላዊ ጭፈራ ነው ላይክ ያየ ነው ማለት ነው። ላይክ አሁን ነይ የሚየ ማርያም ተባለ። ተጀመረ። ድንግል ማርያም የነገርኩሽን አደራሽን እሺ ምናልባት አይታችሁታል። አንድ ነገር አለ፣ ባህል ሲሰለጥን ሃይማኖት ይሆናል የሚባል ነገር አለና እውነት ለመናገር ላይክ ያያችሁት ጭፈራ በሰሜን ክልል ላይ ላይክ በአማራ ክልል ባለው ብሔረሰብ ዘንድ እስክታ አዲስ ነገር የለውም እና ባህልን አንስቶ ወደ ሃይማኖት ማካተት ጥሩ አይደለም። እግዚአብሔርን ልናመሰግንበትና ልናወድስበት የምንችላቸው ቤተክርስቲያናችን በጣም ብዙ ነገሮችን
አዘጋጅታልናለች በጣም ብዙ ነገሮችን ማለት ነውና የዓለምን ነገር አንስቶ ወደዚህ ማምጣት ወይም ደግሞ እግዚአብሔር በማይመለክበት ቦታ ላይ ለሌላ ዓላማ የሚውል ነገር እኛ ቤተክርስቲያናችን ላይ አምጥቶ ቅድም እንደሰማችሁት ከዝማሬ ጋር ዋህዶ ማድረግ ጥሩ አይደለም። ያያችኋቸው መነኮሳት ናቸው፣ ግን ምን እንዳልኳችሁ ነው። አንዳንድ ጊዜ ባህልን ከሃይማኖት ጋር ማደባለቅ ነገር አለና ልክ አይደለም ብዬ በራሴ አምናለሁ። የእናንተ ሀሳብ ምን ሊሆን ይችላል? ኮሜንት ላይ ያስፍሩልኝ። ሀሳቡ ልክ ነው አይደለም? ወይ እኔ ደስ ትላለች የኔ እናት ደስ ስትል የእናታችን የቅድስት ድንግል ማርያምን ፍልሰት በማስመልከት የፍልሰታት በታላቋ ጻድቃኔ ማርያም ገዳም ለማሳለፍ ያሰባችሁ እና ሐሴሱ ማህበራችን የጉዞ ማስታወቂያ ነው። ለማንኛውም ጻድቃኔ ለፍልሰታ የተዘጋጃችሁ ኑ እንዳለችው ሂዱ ወደ ጻድቃኔ ማርያም። ለነገሩ በነገራችን ላይ የፍልሰታ ጾም ለህፃናት ነው። እንደውም በልጅነት በጣም የማውቀው አንድ ዝማሬ አለና ፍልሰታ የህፃናት ደስታ የሚል አንድ ትልቅ ዝማሬ አለና ላይክ እንዴት ነው በጣም ደስ የሚላቸው ጊዜ ነው የፍልሰታ ለህፃናት አብሶ ማለት ነው። ያው ታውቁታላችሁ አብዛኛው ቤተክርስቲያናችን ላይ 7 አጽዋማት አሉ። ከሰባቱ የአጽዋማት መካከል የመጨረሻዋና ትንሿ ጾም ፍልሰታ ነው ቅድም እንደነገርኳችሁና ሌሎቹ አጽዋማት ላይ ምናልባት አይታችኋቸው ከሆነ ከተማሪዎች ትምህርት ያላቸው ሰዓት ላይ ነው የሚጾሙ ጾሞች ናቸውና ህፃናት ደግሞ በዚህ ሰዓት ላይ ነው እቺ ጾም በናፍቆት የሚጠብቋትና ቤተ መቅደሱን የሚሞሉበት የሚቆርቡበት ትልቅ ጾም ነው። ላይክ ሁላችንም ያሳለፍነው ነገር ስለሆነ በልጅነታችን እኔም ጨምሮ ማለት ነው። ስለዚህ የህፃናት ደስታ ፍልሰታ እውነት ነው። እንግዲህ ተመልካቾቻችን ለዛሬ ያዝናቸው ቪዲዮዎች እኒህ ይመስላሉ። በጣም ብዙ ቁም ነገሮችና መልካም ነገሮች እንደጨበጣችሁበት ባለሙሉ ተስፋዎች ነን። ቀጣይ በተለያዩና መንፈሳዊ ቁም ነገር አዘል ቪዲዮዎች እስክንገናኝ ድረስ ቪዲዮ ለሁሉም ሰው እንዲደርስ ቻናሉን ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ እንድትተባበሩ እናሳስባለን። ቀጣይ በተለያዩ መንፈሳዊና ቁም ነገር ቪዲዮዎች እንደተለመደው ብቅ እንላለን። እስከዛ ድረስ ግን ቸር ቆዩልን።